ጥናቶች እንደሚያሳዩት ከሆነ 95% የሚሆኑት ሀሳቦቻችን ትናንትና ካሰብነው ሀሳብ ጋር በጣም ተመሳሳይ ናቸው። ትልቅ ነገር አይደለም አይደል? ነገር ግን ደግሞ በየቀኑ ዛሬ የምታስቡት ሀሳብ ከ6000 ጀምሮ እስከ 40000 አንዳንዶች ደግሞ ጨራሽ ብለው እስከ 70000 የሚወስዱታል እና በሚገርም ሁኔታ ከዚህ ውስጥ 70 እስከ 80% የሚሆነው አሉታዊ ሀሳብ፣ ፖዚቲቭ ሀሳብ፣ ኔጌቲቭ ሀሳብ ህይወቴን ያለወጠው የምትሉ ትችላላችሁ። ነገር ግን እናንተ የምታስቡት መንገድ ያ ቢሆንም የጥንት ፈላስፎችና ትልቅ ሀሳባዊ ሰዎች ግን የሚሉት ነገር ሌላ ነው። ሀሳባችን ተግባራችንን እንደሚወስን፣ ተግባራችን ልማዶቻችን እንደሚወስን፣ ልማዶቻችን ደግሞ ማንነታችን እንደሚገነባ፣ ማንነታችን ደግሞ ህይወታችን እንደሚመራ አስጠንቅቀዋል፣ ተናግረዋል። ስለዚህ ህይወትህን ልትመራ ከፈለግ መጀመሪያ ሀሳብ ያለብዛት ትመራለህ። ታዲያ የካርል ጃንክን አንድ አባባል በመናገር ይህ ቪዲዮ ልጀምር እፈልጋለሁ። አንቲል ዩ ሜክ ዘ አንኮንሽስ ኮንሽስ ኢት ዊል ዳይሬክት ዩር ላይፍ ኤንድ ዩ ዊል ኮል ኢት ፌት። የአባባል ምንነቱ ሳታስተውል የምታደርገውን ነገር ሊለውጠው ካልቻልክ፣ ማለትም በማስተዋል ልታደርገው ካልቻልክ ህይወትህን ይመራውና በስተመጨረሻም እጣ ፋንታ ትለዋለህ። እና እጣ ፋንታችን ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል። ነገር ግን ባለማስተዋል የምናደርገው ነገር ብዙ ጊዜ እጣ ፋንታው መጥፎ ነው። እናም ይህ ነገር ላነሳ የፈለኩበት አንድ ምክንያት ከምናስብበት ነገር ጋር ተመሳሳይ ስለሆነ ነው። ብዙ ነገሮች እንዳልኳችሁ መጀመሪያ ላይ ህይወታችን የሚመሩት በምንድን ነው? መጀመሪያ ባሰብነውና ባስተዋልነው ነገር ነው በአእምሯችን። ስለዚህ ሳትናስተውል ደግሞ ብዙ ጊዜ የምናስባቸው ነገሮች ናቸው ህይወታችን በዚህ መንገድ የሚመሩት። ታምኑኝም ባታምኑኝም ከባድ ስራ ነው። እያንዳንዱ የምታስቡትን ሀሳብ 40000 የሚሆነውን ሀሳብ ከራሳችሁ ጋር ተቀምጣችሁ አሁን እንደዚህ ያሰብኩ ነው፣ አሁን እንደዚህ ያሰብኩ ነው ብሎ ማሰብና ማስተዋል is very hard ከባድ ጆብ ነው። ስለዚህ ይህን ነገር ለማድረግ ደግሞ የምሰጣችሁ ስቴፖች በጣም ኢሴንሻል እና በጣም ወሳኝ ናቸው። እና አንኮንሽስ ወደ ኮንሽስ ደግሞ ምን እንደምንለው አዌርነስ ነው የምንለው፣ ማስተዋል እንለዋለን። አዌርነስ እንደምታስቡት አይነት ነገር አይደለም። በአንድ ትልቅ ምሳሌ ያሳያችሁ። አሁን ፊት ለፊታችሁ ማመጣላችሁና ማቀርብላችሁ አንድ ነገር ቀለሙን ብቻ እንድታይሉ ይፈልጋሉ። ደብተሩን አውጥቼ ሳሳያችሁ ልባላችሁት ነገሮች አሉ። የመጀመሪያው ቀለሙ ነው፣ ሁለተኛው ደግሞ ደብተር መሆኑን ነው። ግን ደግሞ ደብተር መሆኑን አልነገርኳችሁም። ኢቭን በውስጣችሁ ይሄ ደብተር ነው፣ ይሄ ቀለሙ ብርቱካናማ ነው አላላችሁ። ግን ውስጣችሁ ምን ያውቀዋል? አዌርነስ ማለት ያ ነው። ለውስጥክ ወይም ደግሞ ይሄ እንደዚህ ሀሳብ ነው፣ ይሄ ፖዚቲቭ ነው፣ ይሄ ኔጌቲቭ ነው ማለት አለ። ነገር ግን ፖዚቲቭ እና ኔጌቲቭ እንደሆነ ብቻ ኖቲስ አድርጎ ማለፍ ነው። ገባችኋል? ይህን ሀሳብ በኋላ የምንነሳበት በደንብ አንደርስታንድ እንድታደርጉት ፈልጋለሁ። ካልተረዳችሁትም ደግሞ መልሳችሁ ቪዲዮን በደንብ አዳምጣችሁ አንደርስታንድ ለማድረግ ሞክሩ። በጣም ኢሴንሻል ነው። ሁለተኛው ደግሞ ለውጥ ነው እና የመጀመሪያው ስቴፕ ከቻላችሁት ይሄኛው ስቴፕ ደግሞ ጨራሽ ይመስላል። ለምሳሌአችሁ ለውጥ ብዙ ሰዎች ይፈራሉ። ምክንያቱም ከኖርንበት መንገድ አዲስ መንገድን መሞከር አይፈቅድም፣ ሰውነታችን አይፈቅድም፣ አእምሯችን የምንወርቅ ይመስለናል። እናም ደግሞ የምንወስደው ሪስክ ያስፈራናል። ግን ወስለ ለመናገር ይህ ሪስክ አዛኝ እንደው ታይም ብታጡትም ብታገኙትም ጥቅሙ ለእናንተ ነው። ስለዚህ በደንብ አዳምጡ። ቼንጅ የሚጀምረው በሁለት ስቴፕ ነው። የመጀመሪያው ስቴፕ እንዳልኳችሁ ነው፣ ከአዌርነስ ነው የሚጀምረው። ከዛ በኋላ ያለው ስቴፕ ግን ደግሞ ካላችሁበት ችግርና ካላችሁበት እዳ ውስጥ መውጣት ነው። ጉድጓድ ውስጥ ሆናችሁ ጠፈር ላይ ስለመውጣት አታስቡ። መጀመሪያ ካላችሁበት ጉድጓድ ወጣችሁ መሬት ላይ ነው የምትሆኑት። ከዛም ነው ወደ ጠፈር የምትሄዱ ማለት ነው። እና ይሄን ደግሞ የምታደርጉት መጀመሪያ ባልካችሁ ነገር ነው፣ አዌርነሱ ሲኖራችሁ ይሄ ኔጌቲቭ ነው ብላችሁ እንደዚህ ያለው ኖ እንደዚህ ያለም እንድትሉ አልፈልግም። ያ በምታደርጉበት ጊዜ ያ ነገር ጥንካሬ ሰጣችሁ የምትመጡት። ካላችሁ ሀሳብ ጋር ኦፖዝ እንድታሩ አልፈልግም። ጦርነቱ መግባት ከሌለባችሁ ነገር መሃል አንደኛው የራሳችሁ ሀሳብ ነው። ከራሳችሁ ሀሳብ ጋር ጦርነት መግባት የለባችሁ። ነገር ግን ማድረግ ያለባችሁ ነገር ኖቲስ ታደርጋላችሁ ያን ሀሳብ
ከዛም ምላሽ ሳትሰጡ ኢግኖር ታደርጉታላችሁ። ይህ ለምን መሰላችሁ? አንድ ተጣላችሁ ሰው ቢኖር ኦብቪየስሊ ያን ሰው መቅረብ አትፈልጉም አይደል? መጨቃጨቅ አትፈልጉም አይደል? ስለዚህ ከዛ ሰው ጋር መነጋገርና መነታረክ ካልፈለጋችሁ ሂዳችሁ ፊት ለፊት ቆማችሁ ከዛ ሰው ጋር አታው። ግልጽ እኮ ነው አይደል? ስለዚህ የምታደርጉ ነገር ምንድነው? ኢግኖር ታደርጋላችሁ። እናንተ እንኳን ባትመጡ እሱ እንዳይመጣባችሁ ኢግኖር ታደርጉታላችሁ። ያን ነገር በሚደጋገምበት ጊዜ ያም ሰው ሰለችኋል፣ ይተዋችኋል። ሀሳባችሁ እንደዛ ነው። ስለዚህ ያን መንገድ በአእምሯችሁ ስፕሪንት እንድታደርጉ ትፈልጋለሁ። ግን ይሄ ነገር እንዳረሱ ሊወጣ የሚቻል ተራራ አይደለም። የፈለገ አይነት ሌቭል ላይ ብትደርሱ የፈለገ ዊርስ ላይ ብትገቡ ኔጌቲቭ ሀሳቦችን ኮምፕሊትሊ ማስወገድ አንችልም። እናም ደግሞ ሁሌም እንደምትፈልጉት ላይ ሄድ ይሻል ነገሮች። ስለዚህ ከውድቀታችሁ ተምራችሁ ሁሌም የተነሳችሁ እንድትቀጥሉ ፈልገው። ከዛም ፖዚቲቭ ነገሮችን ደግሞ መትከል ነው። ወይ ይህን የምታረጉት እውነትን በልናገር በመትከል ነው። እንዴት መሰላችሁ? አንድ እርሻ አላችሁ። እዛ እርሻ ላይ ጊዜን ወስዳችሁ ተክላችሁ ኩትኩታችሁ ልታሳድጉት ካልቻላችሁ ምን የሚበቅል ነገር የለም አይደል? ዝናብ ብቻ ስለዘነበ መሬት ላይ አፈሩ ላይ ስለዘነበ ብቻ ተክል ይበቅላል ብሎ ማሰብ በጣም ሞኝነት ነው። ልትንከባከቡ ብቻ ይገባችኋል። ከዛም በፊት ደግሞ ያን ነገር ፕላንት ልታደርጉት ይገባል። ይህን የምታረኩት ወይ ኮንሺየስ የሆነ ኤፎርት በማድረግ ነው። ለጊዜው በጣም ትልቅ ነገር ላይ መስላችሁ ይችላል። ነገር ግን ይቺ ትንሽ የሆነች ፍሬ አድጋ ወይ ብዙ ሰዎች ታስጠልላለች፣ ብዙ አወፋትን አንድ ላይ ታመጣለች የሚል ነገር አለ። ስለዚህ በየቀኑ ጧት ስትነሱ ወይ ጀስት አመስግኑ። መነሳታችሁን ብቻ አመስግኑ። እንዳልኳችሁ ትልቅ ፍሬ ላይ ያመስልሻል፣ ትልቅ የተተከለ ነገር ላይ ያመስልሻል። ነገር ግን ከዚህ ትንሽ ነገር ብትጀምሩ ብዙ ነገሮች ቼንጅ ማለት ትችላላችሁ። ስትነሱ አመስግኑ፣ ስትራመዱ አመስግኑ፣ ስትበሉ አመስግኑ፣ ስተኙ አመስግኑ። ህይወታችሁን በምስጋና ሙሉት። እያንዳንዱ ማተር ታደርጋለች። ከዛም ይሄ ነገር በሚደጋገምበት ጊዜ ህይወታችሁ የሚመራው በዛ መንገድ ይሆናል። ፖዚቲቭ ትሆናላችሁ። ነገሮችን የምታስቡበት መንገድ፣ የምትናገሩበት መንገድ፣ ውሳኔዎችን የምትወስኑበት መንገድ ከመልካም መንገድ ይሆናል ማለት ነው። ስለዚህ ይሄ ነገር በልባችሁ አድርጋችሁ እንድትሄዱ ፈልጋለሁ። እናም ደግሞ ይሄን የተከላችሁ ነገር እንዲያርግ የምታርጉበት አንድና አንድ መንገድ ወይ ከስር ያሉትን አረሞች በማሳን ነው። አረም አመናችሁኝም አላመናችሁኝም ሲበቅል በጣም ትንሽ ነው። ነገር ግን በጊዜ ሂደት ያለውን እንዳለ ምን ስፍራ ሞልቶ ጠርጎ ይወስዳል። ስለዚህ ከስር እናንተ አእምሮ ውስጥ የሚገቡ ነገሮችን የምታስቧቸው ነገሮች ኖቲስ እያደረጋችሁ ዲል ማድረግ የሚችሉ ከሆነ ፊክስ ማድረግ የሚችሉ ከሆነ በእንደዚህ አይነት መንገድ እንድትመሩ እፈልጋለሁ። እና እነዚህ ነገሮች ሳመጣላችሁ ከተለያዩ መጽሐፍቶች በማንበብ ነው የመጡት። ስለዚህ እነዚህን 3 መጽሐፍቶች እንድታነቡ እነግራችኋለሁ። የመጀመሪያው መጽሐፍ ኢሞሽናል ኢንተለጀንስ 2.0 ነው። ጻፊዎቹ ኤግዛክትሊ ትዝ ያሉኝም፣ ነገር ግን መጽሐፉን አስቀምጥላችኋለሁ እዚህ ጋር ኮሜንት ላይ ማስቀምጥላችኋለሁ። ሁለተኛው መጽሐፍ ደግሞ The Magic of Thinking Big ነው። ኤግዛክትሊ እንደዚህ ነው ባለደውም፣ ነገር ግን ብዙ ከሀሳባችን ጋር የተያዙ ነገሮችን ፖዚቲቭ ሀሳቦችን ኔጌቲቭ ሀሳቦችን ያሉትን ነገሮች ያሉትን ቁርኝቶች በደንብ የሚያነሳ መጽሐፍ ስለሆነ ይህ መጽሐፍ በደንብ ተመልከቱልኝ። ሶስተኛው ደግሞ ዊን ዘ ዋር ዊዝን የሚል መጽሐፍ ነው። ይህ መጽሐፍም ደግሞ በጣም አጭር ነው፣ ነገር ግን ስለ ስሜታችን ስለ ሀሳባችን በደንብ የሚናገር መጽሐፍ ነው። እንድታነቡት እመክራችኋለሁ፣ እንድታነቡት እጠይቃችኋለሁ። ስለዚህ የዛሬን ቪዲዮ በዚህ መልኩ እንጨርሳለን። እስካሁን ተከታተላችሁን ሰዎች በጣም ከልብ አመሰግናለሁ። እስከ ቀጣይ ቪዲዮ ድረስ ቻው ቻው።